በስምምነት የሚፈልጋት የሚወዳት ወደ ህይወቱ እንድትመጣ የሚመኛት ሴት ምን ያላት ናት? ወይ ምን ሲኖርሽ ነው ወንዶች ላንቺ ቦታ መስጠት ላንቺ ክብር መስጠት የሚፈልጉት የሚለው ነው በዛሬ ቪዲዮአችን ላይ የምናወራው። እውነት ለመናገር እንኳን ወንድ ልጅን አይደለም ሌላም ነገር ወደ ህይወታችን አትራክት ለማድረግ እንዲመጣ ፈልገን የምንገነባው ወይም የምንኖረው ህይወትም የለንም ማንነትም የለንም። ራሴን ይጠቅመኛል፣ ይሄ እኔ ነኝ፣ የምወደው ይሄ ነው፣ ነፍሴን የሚያስደስታት ይሄ ነው፣ እረፍት የሚሰጠኝ እነዚህ ናቸው ብለን ቢውልድ የምናደርጋቸው ነገሮች ብቻ ናቸው ጤነኛማና እጅግ በጣም ትክክለኛ ነገሮች። ከዛ ውጭ ግን ኤክስትራ ነገር ወደ ህይወታችን ለማስገባት ወይም የደስታችን ኦር ለስሜታችን ምናልባት ደግሞ ስለተሸነፍን እነዛን ሰዎች ህይወታችን ውስጥ ለማስገባት የምንገነባው ፌክ የሆነ ማንነት ወይም የምናሳያቸው የምንሰጣቸውና የምናስመስለው ነገር ውጤቱ ፈጽሞ የሚያስጠላ ዋጋ የሚያስከፍለን ራሳችንንም የሚረብሸን ነው። ያንን የምልበት ትልቁ ምክንያት እኛ ሴቶች እድሜያችን በጨመረ ቁጥር ህይወታችን ውስጥ ሰዎች በገቡ በወጡ ቁጥር ባፈቀርን ቁጥር ባገባን ቁጥር በወለድን ቁጥር ሁሌም የሚቀያየር ሆርሞን የሚቀያየር ማንነት የሚያድግ ስብዕና ያለን ፍጥረቶች ነን። ስለዚህ ሁሌም ቢሆን አንድን ነገር ብንፈልገውም ኤክስትራ ወይም ከውጭ ያለውን ለምሳሌ የምንወደውን ወንድ ልጅ ለመሳብ ሊሆን ይችላል፣ ወይ ፍቅር ሲይዘን ሊሆን ይችላል። ቢውልድ የምናደርገው ነገር ከኛ ማንነት ጋር ካልተስማማ ወይም ስሜት ካልሰጠን ዞሮ ዞሮ ከኛ ውጪ ማንንም ነው ማይጎዳል። ያንን እንድትረሱ አልፈልግም። ነገር ግን ካሉሽ ከኖሩሽና ቢውልድ ካደረግሻቸው የምትፈልጊውን ወንድ ኢቭን ነው ምልሽ አሁን ላይ ባትፈልጊውና እሱን መሳብ ባትፈልጊ ራሱ ሳምዳይ ይገባኛል የምትይውን ወንድ በቀላሉ ህይወትሽ ውስጥ ለመጥራት የሚረዳሽ ምንድን ነው? ከኔ ከትሽ ጋር እስከ መጨረሻው ቆይ፣ መልስ አለኝ። ሃይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዮድ ሃውስ 2። እዚህ ቻናል ላይ ስለ ወንድሞቻችን እናወራለን። ከነሱ ጋር የምንገባበትን የፍቅር ህይወት ቀላል የምናደርግበትን ሀሳቦች እናነሳለን። እንዲሁም ደግሞ ከነሱ ስነ ልቦናና ከነሱ ሚስጥሮች ውስጥም እንካፈልበታለን። ታዲያ ይህንን ቻናል ሰብስክራይብ ያላደረጋችሁ ልጆች እባካችሁ ሰብስክራይብ የሚለውን በተን ተጫኑ። አብራችሁ ታዲያ የደወል ምልክቱን መጫን እንዳይረሳ፣ ለብዙ እህቶቻችን እንደርስና የዩቲዩብ አልጎሪዝም እንዲወደው ደግሞ የቪዲዮን ሀሳብ ላይክ እናደርጋለን። አብራችሁን ቆዩ። አንደኛው እጅግ በጣም በራሷ የምታምን ወይም በራሷ የቆመችን ሴት ሁሉም ወንድ ነው የሚፈልገው ወይም የሚወደው። በአጠቃላይ ዲስ ዴይ ያለ ወንዶች በተለይ ይሄ በጣም ጥገኛ የምትሆናቸውን ሴት ወይም ከኔ ትጠብቃለች ብለው የሚያስቡትን ነገር እሷ ላይ ካዩ በፍጹም ያችን ሴት ለመቅረብ አዲያም ፍቅረኛቸው ለማድረግ አይመኙም። ነገር ግን በፍጹም ነው እላችሁ እሱ የሚያስቡት አሁን እነሱ ጀነራል የሚያስቡት ገንዘብ ነው። ገንዘብ ሲኖረው እንደዚህ መልክ ሲኖረው ወይ ምናምን ብለን የሆነ እነሱ ናቸው። እኛ አላልኩም። እነሱ የሚያስቡት ነገር አለ። ሁሌ ቀን በቀን የምንሰማቸው ሴት ልጅ ገንዘብ ነው የምትወዱ፣ ሴት ልጅ ስልጣን፣ መኪና ምናምን አይደለ? እነዛ ነገሮች እንደሚገዙሽ ወይ እነዛ ነገሮች እንደምትወጂ ወይም እነሱን ፈልገሽ እንደምትሄጂ ወይም እነሱን የሚያሟላ አይነት ወንድ ነው ብለሽ እንደምታምኚ ወይም እንደምትፈልጊ ስታወሪም ሊሆን ይችላል። ፍላጎትሽን ስትገልጪ ካየ በአንቺ የመሳብ እድሉ ወይም አንቺን የመፈለግ እድሉ በዜሮ ነው የሚባዛው። እሱን ታዩ። what about you? የሆነን ሰው ከመጠበቅ ያለው አገባለው ያለው ነው ማግባ የምፈልገው ያለው እንዲወደኝ ነው የምፈልገው እኔ ያለው ነው ቆንጆ ወንድ ነው እንደዚህ ያለ ነው ከምትይ ስብዕናው ምን አይነት ሰው ነው? ማን ነው ያሳደገው? ሴት ልጅ እንዴት ትሪት ማድረግ እንዳለበት እንዴት ማናገር እንዳለበት ያውቃል የሚለውን ጥያቄ የሚመልስ ወንድ ነው እኔ ማግባት የምፈልገው የሚለውን ጥያቄ ነው መመለስ ያለባት ሴት ልጅ። አለበለዚያ ወንድ ልጅ በገንዘብ ወይም ገንዘብ ኖሮት ፈልገሹ እንደሄድሽ ከገባው ቤታችን ውስጥ እናቶቻችን እንዴት ነው እድቃ ብፌ ውስጥ እንደሚያስቀምጡት እንደዚያ ያስብሻል። የሆነ ቀን የሚጠቀምብሽ የፈለገ የሚያስቀምጥሽ አይነት ስሜት እንዲሰማው ነው የምታረጊው። ነገር ግን ከሱ ምንም የማትጠብቂ በራስሽ ማድረግ እንደምትችይ ቤትም ሆነ መኪና ገንዘብም ሆነ ዋቴቨር እሱ ይኖረዋል ብለሽ ወይም ቢኖረው ብለሽ የምትመኙ ነገር ለራስሽ መስጠት የምትችይ በራስሽ ማድረግ የምትችይ እና በራሷ የቆመች ሴት ቢውልድ ማድረግ መቻል አለብሽ። ለራስሽም ለደህንነትሽም ነገ እድሜሽ እየጨመረ ሲሄድ ቤተሰብ ስትመሰርቺ ልጆችሽ ዋቴቨር እነዛን ሰዎች ላይ ወይም የምትወጂው ወንድ ወይም በጣም መልካም ጥሩ ባሌ ብለሽ የምትጠሪው ሰው ላይ ሳይሆን በራሴ ይህንን ነገር እወጣዋለሁ እኔ ኢንሴኪዩር ሳይሆን ሴኪዩር ነኝ የሚለውን ጥያቄ መመለስ መቻል አለብሽ። 18 ዓመት ሊሆን ይችላል፣ 16 20 ቤት ውስጥም ልትሆኚ ትችያለሽ። ለራስሽ የምትገነቢው ህይወት ነው እንጂ ነገ እንድትኖሪው የሚያደርግሽ በነፃነት የፋይናንስ ቢሆን በዩ የስሜት በሉት የየትኛውም ነገር ነፃነት ተሰምቶሽ የምትኖሪው ራስሽ የገነባሽው እንጂ የሆነ ሰው ለራሱ ብሎ የገነባው ላይ ደባል ስለሆንሽ አይደለም።
ይሄን ፓወር ካለሽ ማይጠጋሽ ማይፈልግሽ አብሮሽ መሆን የማይፈልግ ወንድ የለም። ማቴሪያል ነገር ያወራው እንዳይመስላችሁ። ኢሞሽናል ላይ፣ ፊዚካል ላይ፣ ሜንታል ላይ ሆነ ስሜታዊ የሆኑ ነገሮች ላይ በፍጹም እሱ ላይ ጥገኛም እንደማትሆኝ ወይም መሆን እንደማትፈልጊ በተግባር ልታሳዩ ይገባል። ስለዚህ ኢሞሽናል ኢንተለጀንስ ላይ መስራት፣ በራሴ ምን እንዳልተማመን ያደርገኛል የሚለውን ጥያቄሽን መመለስ ስትቺ ሁሉም ወንድ በጎርፍ ነው የሚፈልግሽ። አታስቢ ለሱ። ሁለተኛው ሁሉም ወንድ የሚፈልጋት ውብ ሴት ናት። በውበቷ ማትደራደር፣ ተፈጥሯን የምትጠብቅ። አንዳንዴ አፍንጫ የሌላት በጣም አጭር ሴት ቆንጆ እኮ አይደለችም ብለን እኛ እንኳን ታይትል የምንሰጣት ሴት ከሚገርም ወንድ ጋር ትታያለች። በጣም የሚገርም ማንነት፣ ምናልባት መልክ፣ ምናልባት ገንዘብ ያለው ወንድ ስታሸንፍ ስትረታ ታያለች። ያ ማለት በራሷ እያመነች ወይም የተቀበለችው ማንነትን ድብን አድርጋ ቢውልድ ስላደረገች ነው። አንዳንዶቻችን ውፍረታችን በራሳችን እንዳንተማመን ያደርገናል። አለመማራችን ሊሆናል። ገፍተን አለመማራችን እንኳን የፊታችን ቆዳ መጥቆሩ ሊሆን ይችላል። በጣም መቅላቱ፣ ከንፈራችን የሆነ ነገር መሆኑ በጣም ይረብሸናል። ለምን እንደሚረብሸን አይገባንም። ከመረበሽም በላይ ለምን መቀበል እንደማንፈልግ ኦልሬዲ የሆነ ቀን ሚሊዮነር ሆነሽ አንዳንዶቻችን ስለማስተካከል ወይ ሰርጀሪ ስለመሰራት ነው የምናስበው። እዛ መድረስ የለብሽም። መጀመሪያ ከውስጥ ነው። ከውስጥ የተሰጠሽን ኦር ያለሽን ነገር መቀበል፣ ማክበር፣ መውደድ፣ በሱ ደስተኛ መሆን በራሱ ሰዎችን የመሳብ አቅም አለው። ሁዲውን ጊቪሽት በቃ ምንም ማንም አያገባውም። ይሄ የኔ ማንነት ነው፣ ይሄ ውበቴ ነው፣ ይሄ የተሰጠኝ ጸጋዬ ነው፣ በዚያ አላፍርም፣ ይሄን ተቀብዬው ነው የምኖረው ብለሽ በኩራት። ታዲያ እንደዛ ስላችሁ ንጽህናውን ይሄ ያው በውሃ የሚጠበቅ የሆነ ነገር ለራስሽ ኢንቨስት አድርገሽ መግዛት፣ ጥሩ ጠረን መሽተት ምናምን የሚጠበቅ ነገር ነው። ዝም ብለሽ ከተውሹ መሽተትሽ አይቀርም፣ መቆሸሽሽ አይቀርም። ላለመቆሸሽ ላለመሽተት እሱን ራስሽን መጠበቅ እንዳለ ሆኖ ከዛ ውጪ ዋነኛው ውበት መቀበል ነው ያለሽን ወይ የሆንሽውን ማመን መቻል ነው። ያንን አሁን ለምሳሌ ውፍረትሽ አንቺን ከሆነ እሱን ሳይሆን አንቺን ከሆነ የሚረብሽሽ ቀጥቅጠሽ እሱን ማራገፍ። አንቺን ግን ምቾት ከሰጠሽ ያንን አምኖሽ ተቀበለሽ ስትኖሪ አምኖ የመጣ ነው እንጂ በስነ ስርዓት እንደ ሴትም እንደ አንድ ወደፊት እናት እንደምትሆንም ሴት ተከብረሽ ተወደሽ የምትኖሪ እንጂ እሱን ኢምፕረስ ለማድረግ የደበቅሽውን ሰውነት ወይም እሱ ህይወትሽ ውስጥ ቆይ ያመጣሽውን ሰውነት የሆነ ቀን እኮ መርገፉ አይቀርም። ለራስሽ ብለሽ ግን ያረግሽው ነገር ሁሌም ቢሆን ውብ ነው። ሁሌም ቢሆን ትክክል ነው። ሁሌም ቢሆን ስለተቀበልሽው ሰዎች ይቀበሉታል። ወንዶች ተፈጥሯን ያመነች የወደደችውና ውብ ነኝ ብላ ያመነች ውበቷን የጠበቀች ሴት ሁሌም ቢሆን ይፈልጋሉ። ራስሽን ተንከባከቢ፣ ውደጂ፣ ጠብቂው፣ አትደራደሪበት። ከዛ በኋላ የሰዎች አስተያየት ያን ያህል ግድ አይስጥሽ። የወደድሽውን ማንነት የሚወድ በራሱ ሰዓት ይመጣል። ዛሬ አይደለም የምናወራው፣ ነገንም ጭምር ከፍ ስትይ ወልደሽ ስትወፍሪም ሊቀበልሽ የሚችል ፈገግታሽን የሚወድ ሁሌም በሆነ ቀን ስትኮሳተሪ የማይረብሸው ማንነት ያለሽ ሴት መሆንሽን አውቆ የወደደሽ ይምጣ እንጂ ፌክ ማንነት ገንብተሽ ለመሳብ እንዳትሞክሪ። ተፈጥሯን የወደደችና ያከበረች የተቀበለች ሴት ሁሉም ወንድ ነው የሚፈልገው። ሶስተኛው ሁሉም ወንድ የሚፈልገው ራሷን ያከበረችን ሴት ነው። ራሷን አክብራ ሌሎችን የምታከብር፣ ራሷን የማስከበር አቅም ያላት፣ በራሷ ክብር የማትደራደር። ማክበር ምን ማለት እንደሆነ የገባት ሴት ናት። አብዛኞቻችን ተናቅን ነው የምንለው እንጂ እንዴት ራሳችንን ማስከበር እንዳለብን ክብር ምን ማለት እንደሆነ ራሱ አይገባንም። በጣም ራሳችንን አከበር እንላለን። ሰዎችን ግን ቀለል አድርገን ስንንቅ ወይም የእነሱን ድንበር ስንደፍር እንገኛለን። አንድ ወንድ ልጅ ራስሽን እንደምታከብሪ በደንብ ነው የሚያየው። ምክንያቱም አብልጦ የሚፈልገው አብልጦ የሚያየው ምንም የሚወደውም እሱን ነው። ጠንቅቀሽ አሁን ቅድም እንዳልኳችሁ ሁለቱ ለራስሽ መቆም፣ በራስሽ መተማመን በጣም ራስን ማክበር ነው። ደን ደግሞ ራስን መቀበል። አንቺ ያልተቀበልሽውን ማንነት፣ አንቺ ያልወደድሽውን በዛ ደስተኛ ያልሆንሽውን ማንነት ሰዎች ሊያከብሩት ሊወዱትና ሊንከባከቡት ወይ በዛ ደስተኛ እንዲሆኑ አትጠብቂም። ያንን ነው ራስሽን እንደወደድሽና ራስሽን እንደምታከብሪ የምታሳዩ በመጀመሪያ ከነምናምንሽ ከድምፅሽ እስከ ፀጉርሽ እስከ ጥፍርሽ ስትቀበዩ ነው። በዛ ላይ ማንም ሰው እንዲናገርሽ፣ ማንም ሰው ገፍቶ እንዲመጣ፣ ማንም የኔነት ስሜት ተሰምቶት ወይም እንደዚህ ነሽ ስለወደድሽ ወይም ስለፈለግሽ እንዲህ ነሽ ሲልሽ ማስቆም የምትችይ ሴት ስትሆኚ የዛኔ ያከብርሻል። ካከበረሽ ደግሞ ኬስ ክሎዝ። ወደደም ጠላም በፍቅርሽ ለመውደቅ በጣም ሰፊ እድል ነው ያለው። ሌላ ሪዝን ሊፈልግ ይችላል ተጨማሪ። ነገር ግን ሁሉም ወንድ የሚወዳው ራሷን ያከበረች ናት። ራሷን ያከበረች ሴት ራሷን ስለተቀበለች እሱን ትቀበለዋለች። ወንዶች በጣም የሰለቻቸው ማትቀበለቸው ሴት ናት። እሱን ከነምናምኑ እስከወደድሽው ድረስ መቀበል፣ እንደተቀበልሽው ማሳየት፣ የሚኖረውን ህይወት ሰፖርት ማድረግ፣ የሚኖረውን ህይወት ማክበር፣
ያን እዛ ላይ የራስሽን ህይወት ተሽ የሱን መጨቃጨቅ የራስሽ መስተካከል ያሉበት ህይወቶች እያሉ የሱ ላይ ገብተሽ ስታስተካኪ አስተያየት ስትሰጪ አለመገኘት በጣም ትልቅ የሚወዱትና ትልቅ ዋጋ የሚሰጡት ነገር ነው። ስለዚህ ራስሽን አክብሪ። እንዴት ሰዎችን ማክበር እንዳለብሽ እንዲያይብሽ አድርጊው። አለቀ። አንቺን ላለመውደድ ምንም አይነት ምክንያት አይኖረውም ወንድ ልጅ። አራተኛ ወንዶች በጣም አመስጋኝ ሴትን ይወዳሉ ወይም ይፈልጋሉ። ከብዙ ሰዎች ዘንድ የማያገኙት ነው። ይሄ የስነ ልቦና ትምህርት ራሱ አረጋግጦ ቁጭ ያደረገው ሳይኮሎጂካል ፋክት ነው። የምታመሰግናቸውን ሴት በጣም ቀላል ነገር አድርጎልሽ ስታመሰግኘው ፈገግታሽ ሊሆን ይችላል። በህይወትሽ ዙሪያ ሁሌም ይኖራል። እሱ ለአንቺን ብሎ ሳይሆን ለሌሎች በሚያደርገው ነገር ምስጋና የሚገባው መልካም ሰው እንደሆነ ስትነግሪው ቫሊዩ ይደረጋል። ወንድ ልጅ በጣም ቫሊዩ መደረግ ይወዳል። ቅድም እንዳልኳችሁ ብዙ ጊዜ ወንድ ናችሁ እየተባሉ ነው የሚያደርጉ። ኃላፊነት ብቻ እንዳለባቸው ግዴታቸው እንደሆነ ብቻ ነው እየተነገራቸው ወይም እነሱ ራሱ ያ እንዳለባቸው የሚያውቁት። ነገር ግን ያደረጉት ነገር ደግሞ እንደዛ መሆኑ ያንን ተቀብለውታል። ኦልሬዲ ወንድ ነህ፣ ኃላፊነት አለብህ፣ እንዲህ ማድረግ አለብህ፣ እንዲህ መሸከም አለብህ ተብሏል። ያንን አምኖ ተቀብሎ ግን ለዛ ነገር ሲከፍል ዋጋ ወይም ለዛ ኢነርጂ ሲያወጣ የሚያመሰግናቸው ነው ብዙ ጊዜ የሌለው። እስፔሻሊ ደግሞ ከኛ ከሴቶች ዘንድ ማጣጣል ኦር ችላ መባል ኦር ልክ እንዳልሆኑ ነገር ነው በጣም የሚደርሳቸው። ግን ስታመሰግኙ ምስጋና የሚገባው እንደሆነ እንደሚያምርበት እጅግ በጣም ዋጋ ያነሰው ወንድ እሱ ዙሪያ ስላለ እንደምታመሰግኝ ስታሳዩ በፈገግታሽ፣ በአክሽንሽ፣ በቃላትሽ፣ በፍቅርሽ እንደምታመሰግኙ ስትነግሪው እጅግ በጣም ትልቅ ቦታ የሚሰጥሽ የሚያከብርሽና የሚወድሽ ሴት ትሆኛለሽ። ምክንያቱም ብዙዎች የማይሰጡት ከራሱ ጾታ ጀምሮ እስከ ቤተሰቡ ምናልባት ልጆቿ ብለው የሚጠራቸውን ቢኖር ወደፊት ይሰጡኛል ብለው ማያምኑት ነገር ምስጋና ነው። በቃ መመስገን፣ ቫሊዩ መደረግ። ያንን የምትሰጠውን ሴት እጅግ በጣም ነው ወንድ ልጅ የሚወደው የሚያከብረው። አምስተኛውና የመጨረሻው ሁሉም ወንድ እንዲወደኝ አልፈልግም። እኔ የወደድኩት ወንድ ወይም የፈለግኩት ወንድ እንዲፈልገኝ የሚያደርገው ሚስጥር ነው የምፈልገው ካልሽ የመጀመሪያው እንደፈለግሽው ከማሳወቅሽ በፊት አሁን ያነሷቸው ነገር ላይ ጠንቅቀሽ መስራት መቻል አለብሽ። ሰውን የመውደድ አቅም ወይም ሰውን የሚወድ ልብ ከመኖራችን በፊት የራሳችንን ልብ ራሳችንን የመውደድ አቅም ሊኖረን ይገባል። ያ አቅም ከሌለሽ እሱ የሚያደርግሽ ነገር እሱ የሚያሳይሽን ነገር ዲፊኒሽን ሁሉ ላታውቂው ትችያለሽ። ምክንያቱም ራሱን የሚወድ ሰው ሰዎች እንደማይወዷቸው ሲነግሯቸው የማክበር ልምድ አላቸው። ሀሳቡን ታከብሪለታለሽ። ርቀትሽ ስትጠብቂ ምናልባት በጣም ዋጋ ያለሽ ሴት እንደሆንሽ ሊገባ ይችላል። ያንን ማስጠበቅ ዋጋ ያለሽ ሰው መሆንሽን መጀመሪያ ማስረዳት መቻል አለብሽ። ደን ደግሞ በቃ ሁሉም ሰው ይወደኛል ማለት አይደለም አይደለ? አንቺ የወደድሽው ልጅ ላይ እንዲህ ቢኖረው እንደዛ ቢኖረው ብለሽ ያወጣሽውን መስፈርት ራሱ ልትረሹ ትችያለሽ እንደወደድሽው። ነገር ግን መርሳት የሌለብሽ እሱ ደግሞ ባይ ኔቸር የሚወዳትን ሴት ነው። ከነሱ ውስጥ ራሷ የምታከብር ጠቅሽ የላቸዋለሁ የራሷ ዋጋ በራሷ የቆመች እሱን የማትከተል ሴት ለምሳሌ እንደማትከተዩ ካሳወቅሽ በኋላ ካልፈለገሽ ደዋዩ፣ ቴክስቱ፣ ፈላጊው ማነው ማናት ፍቅረኛው መቅናት፣ ወደዚህ መውጣት ለሱ እንደማትኖሪ ወይም የሱ ስሜት እንዳልተቆጣጠረሽ ማሳየት፣ ስሜቷን የምትቆጣጠር ሴት መሆንሽን፣ በክብርሽ እንደማትደራደሪ። ምክንያቱም ከገፋሹ ወንድ ልጅ አፉን ከመክፈት ድርጊቶቹም ጭምር እንደማይወድሽ ሊያሳዩሽ ይችላሉ። እዛ ደረጃ የማደርሺ ሴት መሆንሽን ለሱ ማሳየት ነው። መወደድ በጣም ጸጋ ነው። ያ ካልገባው አንቺ መሄድ ስትቺ መደባደብ የለብሽም ከአንድ ወንድ ልጅ ጋር። ካልወደድከኝ የሚል ድብድብ፣ ካልወደድከኝ የሚል እልህ፣ ካልፈለግከኝም ካላየኸኝ ተረዳኝ እወቅ የሚል ኢነርጂሽን መስጣት አንቺን እዚህ ድርቅ እንድትይ ውበትሽ እንዲጠፋ ማንነትሽ እንዲመነች ያረገዋል። ማሳወቅ አንድ ነገር ነው። አንቺም ልትወጂው ትችያለሽ። ነገር ግን እንዲወድሽ ማድረግ የምትችይው ስለተከተልሽው፣ ስለተጫንሽው፣ ስለለመንሽው፣ ስለተለማመጥሽው፣ ክብርሽን ስለጣልሽ እንዳልሆነ ምታቂ ሴት መሆን መቻል አለብሽ። ያ ኢነርጂ ሲኖርሽ፣ ያ አቅም ሲኖርሽ፣ በራስሽ እንደማትደራደሪ ሲያቅ እመኚኝ ብዙ ማይገኙ ሴቶች ላይ የሚታይ ኳሊቲ ነው። ምንድነው ያላት ብሎ ይመጣል። እንዴት እንደዚህ ሊሆን ቻለ? እንዴት ልትሸሸኝ ቻለች? ያፈቀረ እንዲህ ነው የሚል ጥያቄ ስለሚኖረው ይመጣል። ከሚጠብቀው ወይም ካሰበው ውጭ ስትሰጪው ይመጣል። የዛኔ በደንብ እንዴት መንከባከብ እንደምትችይ፣ እንዴት መውደድ እንደምትችይ፣ እንዴት አመስጋኝ እንደሆንሽ ሲያይብሽ በፍቅርሽ ይወድቃል። ያን ያህል ቀላል ነው። ራሳችንን አክብር፣ ራሳችንን እንውደድ። ለሰዎች ፍቅር እንዴት መስጠት እንዳለብን ስለምናውቅ የዛኔ ሁሉም ይፈልገናል። ሀሳቤን እንደምትወዱት እንደምትስማሙበት አልጠራጠርም። ሁሌ እምላችኋለሁ፣ ተግብሩት። ካልተገበራችሁት ትርጉም ስለሌለው። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም።